ያነ ስራን እንግዲህ መናቅ አይቻልም። ፐርፎርማንስ ነው እስካልኩኝ ድረስ የሆነ ሐሳብ አምጥተሽ ቢዝነስ አድርገሽ ፐርፎርም አድርገሽ የምታገኘው ነገር በማህበረሰቡ መለኪያ ይሄ ከሆነ የግድ ትንሹም ትልቁም እኩል ፐርፎርም ሊያደርግ ይችላል። አይዲያ ልጅ እንዳሳደግሽ ነው ማለት ነው ምልሽ። በአውሮፕላን ትምህርት ቤት የሚሄደው ልጅ የግድ የኔ ልጅ ይትላቴት ይችላልሽ ማህበረሰቡ የተስማማበትና ሊመጥ ነው የሚችለው ነገር ግን ልታረጊለት ይችላልሽ ማለት ነው። ሐሳብ የሁሉም ሰው ሐሳብ የሚጣለለው አንድ አይነት ነው። ለዛ ነው አንዳንዴ እኔ የቲቪ ዳኝነት ላይ ስታይ I don't want to measure people's mind like by number የሆነ የሚያስቅ ምናምን የሚመስል ማህበረሰብ ውስጥ ሐሳብ ይዞ ይመጣል። you have to respect ምንግዲህ ዋን ዴይ አናውቀው ብዙ ሳይንቲስቶች ክሬዚ የሆነ አይዲያ አምጥተው ነው እንትን ያደረጉት ካየሽው። ስለዚህ አንዱ እሱ ነው ላንቺ ምን እንትን ሲደረግ የግድ ትምህርት ብቻ ነው ወይ ፐርፎርም እንዲያደርጉ የሚያደርገው ሲል ስቲቭ ጆብስን ምናምን ብታያቸው እንትኑ ታያለሽ። ትምህርት ጥሩ አይደለም እያልኩኝ ነው። እሺ ግን ዘመኑን መዋጀት ያስፈልጋል። ልጆችን እንዴት እንደምትመሩና ልጆች ከስክሪን ውጪ እንዲሆኑ ማድረግ በዚህ ዘመን አዋጭ ነው ወይ ብትላችሁ ጠይቂኝ ግን አይደለም። ስለዚህ ሁሉም አይዲያ ወርስ ያለ